ሰላም ዩቲዩብ፣ ዛሬ ደግሞ ኢንተርቪው ያለብን ማለት ነው ከፋና ቲቪ ጋር ነው። ትልቅ ቲቪ ነው እና ጓደኛዬ ናት። እሷ ጋር እንትን ብለው አሁን ወደዛ እየሄድን ነው ማለት ያው አብረን ነው የሚሰራው ነገር። በዛ አሁን ኢንተርቪው ሊያደርጓት ስለሆነ እኔም አብሬያት እዛ ኢንተርቪው ለመደረግ እየሄድኩ ነው። ከዛ እኔ ስደርስ ያው እቃዎቹ ምናምን ነገር ኦልሞስት ደርድረው ምናምን አዘጋጅተው ጨርሰዋል። ያን ያክል የሚሰራ ስራ አልነበረም። ብዙም ሳይቆዩ እነዚህ የሚቀራርጹት ሰዎች ምናምን ነገር መጡና ገቡ። ከዛ ደግሞ እነሱ በሚፈልጉት መንገድ እቃዎቹን ምናምን አስቀምጡና ወደ ቀረጻ ገቡ። በመቀረጻ መሀልም አንድ የምትገዛ ሴትዮ መታ ነበር። ያው እሷንም ቀረጿት ምናምን ነገር፣ እሷን ኢንተርቪው ያደረጓት። እኔ አሁን ኢንተርቪው ይደረጋሉ ብዬ መጥቼ ነበር። ያው አልተሳካም። ኦልሬዲ በቃ ምናምን አሉ። ችግር የለውም ብለን እኛም በራሳችን ቀን አንድ ቀን ሙሉ ኢንተርቪው እንደምንደረግ ተስፋ እያደረግን ወደ ቦንዳ ቤት ሄድን። ቦንዳ ቤት ዲጂታል ማርኬቲንግ ስለምሰራ ስለዚህ ጋር ግሬን ለመደበቅ ሞከርኩ። ያው ካሜራማን አልተውም ብሎ እየቀረጸኝ ነው እና ይሄ ለዚህ ቦንዳ ቤት ዲጂታል ማርኬቲንግ እየሰራውለት ነበረ። ሶ አንዳንድ ልብሶች ምናምን ሱሪዎች ምናምን ነገር ጃኬቶችን እያረኩ ቪዲዮ ምናምን ነገር ቀራረስኩ። ላይክ የዚህን ቀን 4 ቪዲዮ ያህል ቀርጬላቸዋለሁ። በወር ስንት ቪዲዮ ማለት 16 ቪዲዮ ነው ፖስት ማድረግለት ለዚህ ልብስ ቤት እና ያው ካሜራማኒን በደንብ ተፍተፍ እያለች ነው፣ እኔም ተፍተፍ እያልኩኝ ነው። እና ይቅርታ ከዚህ በኋላ ያለው ፓርት አልተቀረጸም እንዳጋጣሚ። ግን ያው ኦልሬዲ የቀኑ ላይ እንደዚህ ያሳየዋችሁ ማን ነው ይሄ የኢንተርቪው ላይ ልበለው እንጂ በተለያዩ በስራ ብዛትና በተለያዩ ነገሮች ምክንያት አሪፍ ቪዲዮ ስላለቀኩኝ ነው። ሰሞኑን ለቃለሁ። ይመቻችሁ።